በሀገረ ታይላንድ ህክምናውን እየተከታተለ የሚገኘው ማስተር አብነት የመጀመሪያ ሰርጀሪውን በሰላም ማጠናቀቁን በራሱ ቲክቶክ አካውንት ላይ ገልጿል። እሱን መረጃ ነግራችኋለሁ። እንዲሁም ደግሞ ጆን ዳንኤል የጭንቅላት እጢ ተገኝቶበታል እየተባለ የሚወራው ነገር ምን ያህል እውነት ነው? ትክክለኛውን መረጃ ዛሬ የምነግራችሁ ይሆናል። በራሱ አንደበት የተናገረው ነገር አለ። እሱንም ቪዲዮ የማስደምጣችሁ ይሆናል። ሁሉንም ሰው ግራ እያጋቡ ያሉ ፎቶዎች የተለቀቁባቸው የሚገኙት አዶናይ እና ጃኒ ምንድን ነው የተፈጠረው ነገር ግራችሁ ይሆናል። እውነቱንም እዚህ ቪዲዮ ላይ ስትቆዩ ትሰማላችሁ። እነዚህንና ሌሎች አዳዲስ መረጃዎችን ይዤ ተመልሼ መጥቻለሁ። 7K ሰብስክራይበር ገብተናል። በጣም አመሰግናለሁ ቤተሰቦቼ። ሌትስ ጎ። አሁንም እንግፋ፣ ፑሽ እናድርግ። 100,000 በቅርቡ አብረን የምናከብር ይሆናል። አሁን ወደ መጀመሪያው መረጃ እናልፋለን። ማስተር አብነት አትጨነቁ ብሏችኋል። መላው ኢትዮጵያውያን በጸሎት እያሰባችሁት የነበራችሁትን በሙሉ ማለት ነው አመሰግናለሁ ያለው ማስተር አብነት እንግዲህ የመጀመሪያ ዙር ሰርጀሪውን እንግዲህ በጥሩ ሁኔታ ማጠናቀቁን በማህበራዊ ገጾቹ ላይ እሱም ገልጿል። እኔም ቀደም ብዬ መረጃ ድርሻችሁ እንደነበር ይታወቃል። በጣም ብዙዎች በውስጥም ተጨንቃችሁ ነበረ። ሰርጀሪ ክፍል ገባ፣ ምን ተፈጠረ፣ እንዴት ሆነ እያላችሁ ውድ ወንድማችንን ስትጠይቁ ነበር። ግን እግዚአብሔር ይመስገን እሱም ታዲያ በማህበራዊ ገጹ ላይ ህክምና አሁንም ይቀጥላል፣ እንደወትሮ ሁሉ ጸሎታችሁ እንዳይለየኝ አሁንም አደራ ላለሁ ብሏል። ስለ ድጋፋችሁና ወረት ለሌለበት ፍቅራችሁም ከልብ አመሰግናለሁ ሲል ማስተር አብነት እንደምትመለከቱት ከሆስፒታል ሆኖ መልእክቱን አስተላልፏል። እጅግ በጣም እናመሰግናለን። ማስተር አብነትም ፈጣሪ ጨርሶ እንዲምረው አሁንም ጸልዩለት። አመሰግናለሁ። ቤተሰቦቼ እንግዲህ እንደሰማችሁት ነው። ማስተር አብነት ከበደ ከሀገረ ታይላንድ የመጀመሪያውን ሰርጀሪ በሰላም አጠናቋል። አሁንም በጣም አመሰግናለሁ ስለተጨነቃችሁልኝ ብሏል። እንዲሁም ደግሞ በጸሎታችን አሁንም ልናስበው ይገባል። ማስተር አብነት እንግዲህ እግዚአብሔር አምላክ በሰላም በፍጥነት ፈውሶ ወደ ሀገር ኢትዮጵያ ወደምትወዳት ምድር እንደሚመልስ በጣም ባለሙሉ ተስፋ ነን። ውድ ቤተሰቦች ወደ ሁለተኛው መረጃችን ስናልፍ ጆን ዳንኤል የጭንቅላት እጢ የታመመ የተባለው ምን ያህል እውነት ነው? ስለ ህመሙ በራሱ አንደበት የተናገረውን አዳምጠን እንመለስ። ሰላም ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። ጋይስ ሚዲያ ላይ አንዳንድ ነገሮች ተለቀዋልና ብዙ ሰው የደወለልኝ ብዙ ሰው ፖስት የጻፈልኝ ነው። እኔ በጣም ደህና ነኝ። ፋሚሊ የጭንቅላት እጢ ተብሎ ዩቲዩብ ላይ ፌስቡክ ላይ ምናምን ተለቀዋልና እኔ ያመመኝ የጭንቅላት ወባ የሚባል ነው ጋይስ። መርፌ ተወግቼ 3 ቀን አሁን ተሽሎኛል። ይኸው ፏፏ እያልኩኝ ነው። ጸጉሬ ምናምን እየተሰራራው ነው። እወዳችኋለሁ። ለተጨነቃችሁልኝ፣ ለደወላችሁልኝ፣ ቴክስት ላደረጋችሁልኝ በሙሉ አይ ላቭ ዩ ፋሚሊ። እንግዲህ ውድ ቤተሰቦቼ እንደሰማችሁት ነው። ከራሱ አንደበት ሶሻል ሚዲያ ላይ የጭንቅላት እጢ ታመመ ጆን ዳንኤል እያለ እየተሰራጨ ያለው መረጃ ከእውነት የራቀ ሐሰት እንደሆነ ራሱ በአንደበቱ ተናግሯል። ይህ አሁን ያመመው ህመም የጭንቅላት ወባ ነው። የጭንቅላት ወባ ምን አይነት ነው? ህመሙስ እንዴት ነው? እስከምን ድረስ ነው? ሊገልስ ይችላል ወይ? ሰሞኑን የምትልኩልኝ አንዳንድ ቪዲዮዎች ይገርማሉ። ይሄንንም ቪዲዮ በጣም ብዙዎቻችሁ እየላካችሁልኝ ነበር። ደቡብ ሄዳችሁ ይሄ ነገር ምንድነው ብላችሁ ብትጠይቁ አብዛኛው ሰው ራሱ ይነግራችኋል። እና ጆን ዳንኤል ሰሞኑን ሶሻል ሚዲያ ላይ የጭንቅላት እጢ ወይም ደግሞ ብሬን ቲዩመር አለበት ተብሎ የሚወራው ነገር ልክ አይደለም፣ እኔ ያዘኝ ሰረብራል ማሌሪያ ነው ብሎ ሲናገር ነበርና ለመሆኑ ሰረብራል ማሌሪያ ምንድን ነው? እና ደግሞ ከሰረብራል ማሌሪያ እና ከብሬን ቲዩመር ወይም ከጭንቅላት እጢ ቶሎ የሚገለው የትኛው ነው? በነገራችን ላይ የማትጠብቁትን መልስ ነው በዚህ ቪዲዮ የምታገኙት። እና ሰረብራል ማሌሪያ ምንድነው? የጭንቅላት ወባ ነው ለማታውቁ ሰዎች። እና ወባ ሲይዘን አንድ በጣም መጥፎ ነገር ምንድነው? የቀይ ደም ሴሎቻችንን እንደዚህ ጥብቅብቅ እንዲሉ ነው የሚያደርጋቸው እና እንደዚህ ተከማችቶ የሆነ እንደ መጓጎል ነገር ሆኖ ደም ስራችንን ይዘጋሉ እንደዚህ ማለት ነው። እና ጭንቅላታችን ላይ እንደዚህ አይነት ነገር ሲፈጠር የሚገባውን ደም እንዳይገባ ያደርጋሉ፣ ኦክሲጅን እንዳይደርስ ምናምን ያደርጋሉ። እና የሚገርማችሁ ነገር ከሁለቱ ከጭንቅላት ወባና ከጭንቅላት እጢ ቶሎ የሚገላችሁ የጭንቅላት ወባ ነው። ወባ በጣም ከባድ ነው። ነገር ግን ያው የጭንቅላት እጢ ሲኖር ችግሩ ምንድነው? አሁን ላይ ገላችሁ ይችላል፣ ግን በጊዜ ሂደት አይቀርላችሁም ነው ካልታከመ ማለት ነው። ግን የጭንቅላት ወባ ከተወሰኑ ሰዓታት እስከ ተወሰኑ ቀናት ውስጥ ባሉ ጊዜያት ሊደፋችሁ ይችላል። እና ጆን ዳንኤል ተርፈሻል አባቴ። በጊዜ የከተማ ልጅ ሆንከን ሕክምና አገኘ እንጂ በጣም በየገጠሩ እኮ ማአት ህዝብ ነው የሚጨርሰው የጭንቅላት ወባና ቶሎ ብሎ ባይታከም ኖሮ በቀናት ውስጥ ችግር ይፈጠር ነበር። ስለዚህ የሆነ ሀገር ሄዳችሁ ከመጣችሁ በተለይ ዝቅ ያለ ቦታ ደቡብ አካባቢ፣ አርባ ምንጭ፣ ወላይታ ሶዶ፣ አፋር፣ ሶማሊያ አካባቢ፣ ጋምቤላ ሄዳችሁ መጣችሁ ከሆነ እና ትንሽ ብዥም ይልባችሁ ከሆነ ትኩሳት ካለ እና ደግሞ የሆነ መወዛገብ ምናምን ማስመለስ እንደዚህ ብርድ ሮጣችሁ ነው ሐኪም ቤት ሄድ ያለባችሁና የጭንቅላት ወባ ለአዲስ አበባ ልጅ ብርቅ ነው እንጂ በየክፍለ ሀገሩ ማት ህዝብ ነው የሚገለው። የጭንቅላት እጢ መጥፎ ነው፣ ግን የጭንቅላት ወባም የሚናቅ ነገር አይደለም ልላችሁ ነው።
እንግዲህ እንደሰማችሁት ነው ከዶክተሩ አንደበት የጭንቅላት ወባም በጊዜ ካልታከመ ልክ እንደ ጭንቅላት እጢውላ ይገላል። እንደውም በፍጥነት የመግደል ቻንስ ያለው የጭንቅላት ወባ ነው ብሏል። ስለዚህ ጆን ዳንኤልም እንግዲህ እግዚአብሔር አምላክ አትርፎታል። ስለዚህ ደስ ብሎናል። ጆን ዳንኤል እንኳን አተረፈሽ ያራዳልኝ። ሰሞኑን ስለ አዶናይ እና ስለ ጃኒ እየተለቀቀ ያለው እነዚህ ፎቶዎች ማለት ነው ቤተሰቦች፣ እዚህ ስክሪኑ ላይ የምታያቸው ፎቶዎች ምን ያህል እውነት ናቸው የሚለውን ከማጣራቴ በፊት አዶናይ ከጎንደር ሆኖ ለኢትዮጵያውያን ያስተላለፈው አንድ ጠበቅ ጠጠር ያለ መልእክት አለ። እሱን ሰምተን እንምጣ። ውድ ያገሬ ልጆች እንደምን አላችሁ? አሁን የምገኘው ጎንደር በፋሲል ግንብ ቤተ መንግስት ነው። እንደምትመለከቱት እንግዲህ ደስ የሚል አልባሳት አለ። እውነት ልቤን የነካኝ ማለት ነው። አያችሁ እኔ የተወለድኩት መቀሌ ነው፣ ትግራይ ማለት ነው። ያደግኩትም እዛው። እንግዲህ እኔ ፖለቲካ አላቅ፣ ብሔር አላቅ። እኔ የማውቀው ፍቅር ነው። እንግዲህ ፍቅር ደግሞ እዚህ አግኝቻታለሁ። እውነቴን ነው የምላችሁ። ትልቅ ሰላም ተሰምቶኛል፣ ትልቅ ፍቅር ተሰምቶኛል፣ ትልቅ ክብር ደግሞ አግኝቻለሁ። ከዚህ በላይ ውበት ደግሞ የለም። አያችሁ እንኳን እኛ ለኛ ነጭና እኛ አንለያይም፣ ወንድማሞች ነን። ከውጭ ሀገር የሚመጡ ነጮችም አክብረን ስመን በፍቅር ነው መሸኘት ያለብን። እርስ በራሳችን ደግሞ በብሔር ስንለያይ በጣም ይደብራል። እግዚአብሔር የማይወደውም ስራ ነው። ይህን ደግሞ መቅረፍ እፈልጋለሁ። ስለዚህ ምሳሌ ሆኜ መገኘት እፈልጋለሁ። አያችሁ ወደ ጎንደር ከመምጣቴ በፊት ብዙ ሰዎች የተለያዩ አሉታዊ ነገሮች ነግረውኝ ነበረ፣ ግን ያገኘሁት ተቃራኒ ነው። ልክ ኦሮሞ ሲሄድም ያገኘሁት ተቃራኒው ነገር ነበረ። አሉታዊ ነገሮች ተነግሬ ከዛ ግን ወደዛው ስገባ ያገኘሁት ፍቅር ነበረ፣ ክብር ነበረ። እግዚአብሔር የተመሰገነ ይሁን። አያችሁ እግዚአብሔር ኢትዮጵያ ላይ እየሰራ ይገኛል። ሰዎችም ልባቸው እየተቀየረ ይገኛል። እወዳችኋለሁ። ሁላችንም እስኪ እንፋቀር፣ ቻሌንጅ እናድርገው። አዲሱ ቻሌንጅ ይህ ነው። እኛ ወጣቶች ነን ትክክለኛ ፍቅር የምንመልሰው። ሁላችንም ተባብረን እንተጋገዝና ትልቅ ተአምር እንፍጠር። ዲያስፖራዎች ደግሞ ወደ ሀገራችሁ ተመልሳችሁ እስኪ ሀገራችን ፍቅር ተመልከቱ። ኢትዮጵያ ተመልሳለች። ኢትዮጵያ ትልቅ ደረጃ ላይ ነች። ሰላም፣ ፍቅር እየመጣልን ነው። እግዚአብሔር የተመሰገነ ይሁን። እወዳችኋለሁ። ዋው አዶኒ እንግዲህ ያበደ መልእክቱን ከጎንደር ሆኖ ከአጼ ፋሲለደስ ቤተመንግስት ሆኖ በቀጥታ ለኢትዮጵያውያን ጥሪ አቅርቧል። እንዋደድ፣ እንፋቀር። መገፋፋት የትም አያደርሰንም። እኛ ወጣቶች በዚህ ሰዓት ቻሌንጅ ማድረግ ያለብን ፍቅርን፣ መዋደድን፣ መከባበርን እና ሁሉም ሰው በየትኛውም ክልል ሄዶ በነፃነት ዘና ብሎ ፈታ ብሎ ሰርቶ ሚኖርባትን ኢትዮጵያ መፍጠር ነው። ያ ደግሞ እየመጣ ነው ያለው ብሏል። እንግዲህ ፊውቸር ኢትዮጵያ ላይ ብዙ ተስፋ እንዳለ፣ ብዙ ደስ የሚል ነገር እንዳለ አዶናይ በተደጋጋሚ ይገልጣል። አሁንም ያንኑ ነው ያደረገው። ጎንደርም ሄዶ ያገኘውን ፍቅር በአደባባይ መስክሯል ማለት ነው። ውድ ቤተሰቦቼ ከዚሁ ከአዶናይና ከጃኒ ጉዳይ ሳንወጣ እነዚህ ፎቶዎች እንግዲህ ተለቀዋል። እነዚህ ፎቶዎች የምትመለከቷቸው የመጀመሪያው አዶኒ እንግዲህ ሆስፒታል ውስጥ ጃኒ ተኝታ ያው ነፍሰ ጡር መሆኗን ያሳያል ወዷ እና የአልትራሳውንድ ምናምን ማሽን አጠገባቸው አለ ምናምን። ይሄ አሁን በቀጥታ ጃኒ አርግዛ እዛ ክትትል ላይ ያለች የተነሱት ፎቶ ነው የሚመስለው። እንግዲህ በጣም ኤአይ አሁን ሌላ ሌቭል ላይ ደርሷል። እና ቤተሰቦቼ የምታዩት ፎቶዎች እንግዲህ በኤአይ ጄነሬት የተደረጉ እንጂ ሪል ፎቶዎች አይደሉም። በጣም ብዙ ሰዎች ግን ምንድን ነው እየሆነ ያለው? ተደብቀው ነገሩ እየሄደ ነው እንዴ? ወይስ ለኛ ሚስጥር አድርገው ነው እንዴ? ጃኒ አርግዛ እያለ ነው ሰው፣ ግን እውነታው ያ አይደለም። ያው ይሄ የአልትራሳውንድ ውጤቱም እንግዲህ ጃኒ አርግዛ አዶናይ አቅፏት ምናምን የሚታየው ፎቶ በሙሉ ኤአይ ጄነሬት ያደረገው ነው። በጣም ግን ኤአይንና ሪያሊቲን መለየት በጣም ከባድ እየሆነ የመጣበት ጊዜ ላይ ነው ያለ ነው። ቤተሰቦቼ እንግዲህ አስቡት አሁን እኔ እንዲህ አይነት ሌላ ሴት አስረግዤ ምናምን እየሳምኳት ይሄ ፎቶ ቢወጣ ቤተሰብ በቃ ሳይነግረን አስረገዘ ነው የሚለው ማለት ነው። ምክንያቱም ይሄ ፎቶ እውነት ይሁን ውሸት በተለይ ገጠር አካባቢ ለሚኖር ኢትዮጵያውያን መለየት እጅግ በጣም ከባድ ነው ማለት ነው። እና ምን ያህል ከባድ እንደሆነ ለማንኛውም ግን እነዚህ ፎቶዎች ምንን ያሳያሉ? አዶናይ እና ጃኒ አንድ ላይ ሆኖ ልጅ እንዲወልዱ የሚመኙ ሰዎች የሰሩት የኤአይ ቪዲዮ ፎቶ እንጂ እውነተኛ አይደለም ነው። ሶ ያው ምኞታችሁ እናንተስ ምንድነው? የእውነት አዶኒ እና ጃኒ ተጋብተው ቢወልዱ ደስ ይላችኋል? ምንድነው ሐሳባችሁ? ሐሳባችሁን ኮሜንት ላይ አስቀምጡ። ለማንኛውም እነዚህ የምትመለከቷቸው ፎቶዎች በጠቅላላ በኤአይ ጄነሬት የተደረጉ ናቸው፣ እውነት አይደሉም። ግን በጣም ብዙ ሰዎች እውነት መስሎት
በጣም ብዙ ላይክ ያገኘ በጣም ብዙ ቫይራል እየወጣ ያለ ፎቶ ነው። እንግዲህ አሁን የተመለከታችሁት እውነት መስሏቸው ማለት ነው። ለማንኛውም ግን አሁን ጃኒ ምንም አይነት ወዳ ውስጥ እስቲል እኛ እስከምናውቀው ድረስ ጽንስ እንደሌለ ነው የምናውቀው ማለት ነው። ቀጣይ ምን ይፈጠራል እሱን አብረን የምናየው ይሆናል። እንዳልኳችሁ ኔክስት ይር እንግዲህ የሆነ ነገር እንዳሰበ አዶናይ የሆነ ቦታ ሲያወራ ሰምቼዋለሁ። ለማንኛውም ይሄ ሚስጥር ነው፣ ለማንም እንዳታወሩ እሺ። ሚስጥር ነው የነገርኳችሁ። ጥምቀት እየተከበረ የኢትዮጵያ ሕዝብ ንቅል ብሎ ወጥቶ ጥምቀትን እያከበረ ባለበት ወቅት ባለበት ቦታ እዛው ቦታ ላይ ታገቢኛለሽ ወይ ጥያቄ ያቀረበው ልጅ እጅግ በጣም መነጋገሪያ ሆኗል። እስኪ ይሄን ቪዲዮ አይተን እንምጣ። ታገቢኛለሽ ወይ ነው የሚለው ጽሁፉ። ሁሉም ሰው አንዳንድ ፊደል ይዟል። አልጠበቀችም፣ አበባ ይዟል። ቀለበቱን ተንበርክኮ አረገ ማለት ነው። ተንበርክኮ አቀረበላት ማለት ነው። ከዛ እሷም አላሳፈረችውም። ካህናት ማዕጠንታቸውን ይዘው በመስቀል በማዕጠንት እየባረኩ አነሳችው፣ አቀፈችው። ደስ ይላል በጣም ማርያም። ይሄው ሳር ነው። ይሄ ሳሩ የርችት በሉት። this is amazing by the way ማለት ነው ጋይስ። እና በዚህ መልኩ እጅግ በጣም ቫይራል የሆነና መነጋገሪያ የሆነ ቪዲዮ ነው። ታገቢኛለሽ ወይ ጓደኞቹን ሰብስቦ አንድ አይነት ልብስ አሰፍተው እንግዲህ ታገቢኛለሽ ወይ የሚል ጽሑፍ ይዘው ሰርፕራይዝ አደረጓት ማለት ነው። እሷም አላሳፈረችውም፣ ተቀብለዋለች ጥያቄውን። ሶ ይሄ በጣም ጥምቀት ላይ ከታዩ በጣም መነጋገሪያ ከሆኑ ቪዲዮዎች ውስጥ አንዱ ነው። ሌላኛው መነጋገሪያ የሆነው ቪዲዮ ጋይስ ሴቶች ራሳቸው ሎሚ መወርወር ጀምረዋል። እንግዲህ የወንድ ውድ መሆንን የሚያሳይ ነው። እዚሁ ጥምቀት ላይ የተከሰተ አንድ ቪዲዮ ላሳያችሁ፣ በጣም ስላሳቀኝ ነው። ይሄን ቪዲዮ እዩት። እንግዲህ ሎሚዋን ይዛ ነው ወንዶች መርጣ አንዱን መታችሁ ማለት ነው። ይሄው እሱም አላሳፈራትም፣ አራሩጦ ነው ያዛት። ያበደ ነው ጋይስ። እዚህ ጥምቀት ላይ ከተፈጠሩ አዝናኝና ፈታ ያደረጉ ቪዲዮዎች ውስጥ አንዱ ነው። እንግዲህ ይዞ ሄደ ማለት ነው። አባቴ ተመቸው እና ያው ይሄ እንግዲህ ምንድነው የሚያሳየው? የሴት ልጅ ቁጥር እያነሰ የሴት ልጅ ቁጥር እየበዛ የወንድ ልጅ ቁጥር እያነሰ በመምጣቱ አሁን ሎሚ ወርዋሪ ሴቶቹ ነዋል አይነት ነገር ነው። ይሄ ቀን ይሁን እንግዲህ እኔ አላልኩም ባይ ልጅቷ የሰራችው ቪዲዮ ሲተረጎም እንደዚህ ነው ለማለት ነው። በክፋት እንዳታዩብኝ ሴቶች። ጥምቀት ላይ የታዩ በጣም ያዝናኑኝ ቪዲዮዎች ናቸው። እንግዲህ ሌሎቹንም ባመጣላችሁ ደስ ይለኛል፣ ግን ሰዓት አይበቃንም ለማለት ነው ቤተሰቦች። ኤቢ ማርሻል ወጣቱ ሚሊዮነር ታውቁታላችሁ። ይሄ ልጅ ማለት ነው ቼቭሮሌት መኪና ይሸልማለሁ ለፎሎወሮቼ ብሎ ቻሌንጅ አስጀምሯል። እስኪ ስሙት። ዱባይ ያላችሁ በተለይ ተዘጋጁ። ኦኬ ሶ አሁን ንገራችሁ። ኦኬ ሶ ዱባይ ያላችሁ ልጆች ካላችሁ መኪና ጊቫዌ ልሰጥ ነው በዚህ ሳምንት። ይሄ መኪና ቁልፍ ነው የምታዩት። መኪና ጊቫዌ ልሰጥ ነው። ሶ ናሆም will be here። ናሆም ማለት ሶ እንዴት ነው የምሰጠው ጋይስ? ኤቢ ማርሻልን ፎሎ ያደረጋችሁና መንጃ ፍቃድ ያላችሁ ሰዎች ዱባይ ላይ የምንኖሩ ብቻ ማለት ነው ዱባይ ላይ የምንኖሩ እኛ አናውንስ ሆነበት ቀን ላይ በዛ ቀን ላይ እኛ የምንሆንበት ሎኬሽን ላይ ቀድሞ የደረሰ ሰው የቼቭሮሌት መኪና አሸናፊ ይሆናል ማለት ነው። ኤቢ ማርሻል ነው ያዘጋጀው። ይሄ ቪዲዮ 24 ሰዓት አልሆነውም። በፍጥነት ኤቢ ማርሻልን ሂዳችሁ ፎሎ አድርጉ። ይሄው ፕሮፋይሉ። ከዛ እድላችሁን ሞክሩ። አይታወቅም አባቴ በሰው ሀገር ላይ የቼቭሮሌት መኪና ባለቤት ልትሆን ትችላል። ኤቢ ግን ይሄ ቪዲዮ ከደረሰሽ ያራዳ ልጅ ጊዜውን ረዘም ብታረጊ እኔም መጣ ነበር ዱባይ። እውነቴን ነው የምልሽ ያራዳ ልጅ። ኤኒዌይስ ብዙ ቤተሰቦቼ አረብ ሀገር ስላላችሁ ነው ይሄንን ቪዲዮ ያመጣውላችሁ። ሴቶችን ሞክሩት። ጀስት ይሄ እንዴ ዱባይ ላይ ቼቭሮሌት መኪና ካገኘ ምንድነው ብራዘር? ስለዚህ ቀላል አይደለም፣ እንዳትንቁት ነው። ይማላቆን ይወት ልንገራችሁ አለ አይደል? ለብሶ አግጦ ጸጉሩን ተሰርቶ ጫማ የሚያምር ልብስ አድርጎ ጓደኛ ጋር መውጣት
እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ለብዙዎቻችን ቀለል አድርገን የምናደርጋቸው ነገሮች ለሌሎች ምኞትና ቅንጦት የሚሆንበት አጋጣሚ አለና እቺ ታዳጊ ልጅ እዛ ኩሽና ውስጥ ጓደኛ የሚሆነኝ አብሮ የሚበላ የሚጠጣ መውጣት መዘነጥ እፈልጋለሁ ስትል አንጀቴን የበላችሁ በእውነት። እና ደግሞ ቴክስት አድርጋልኝ ነበረ ከክፍለ ሀገር ልጆችን እያመጣሁኝ ስፖይል እንደማረጋቸው ታውቂያለሽ። እና እኔም ቤት አምጥቼ ለአንድ ሳምንት ልንከባከብሽ፣ ጓደኛ ሊሆንሽ፣ ብዙ አክቲቪቲዎችን ለማድረግ ስፓ፣ ፎቶ፣ የተለያዩ ሬስቶራንት ሄደን ብዙ ነገሮችን ኤክስፒሪየንስ እንድታደርጊ በምችለው አቅም ሁሉ ከጎንሽ እሆናለሁ። ሌሎቻችሁም ደግሞ ማስታወቂያ በማሰራት በተለያዩ ነገሮች ኮላብ አድርጋ ስራ እንድትሰራ በማድረግ አግዟት። እኔ በምችለው ቤት ያሳርፊያት፣ በምክርም በተለያየም ነገር ላግዛት እሞክራለሁ። በቅርቡ ቤቴ ትመጫለሽ፣ ጥሩ ጊዜ እናሳልፋለን። በጣም ጎበዝ ልጅ ነሽ፣ በርቺ፣ እወድሻለሁ። ባላችሁበት ሌሎቻችሁ መልካም የገና በዓል ይሁንላችሁ። ኮፕሊንክና ሼር ማድረጋችሁን እንዳትረሱ። ባይ። አላማረብኝም። እንግዲህ የሳሚ እናትን ሰምታችኋታል። በጣም ደስ በሚል ሁኔታ ቃሏን ጠብቃ ያለችውን ነገር አድርጋለች። የፕሌን ትኬት ቆርጣ በቀጥታ አዲስ አበባ እንድትመጣ አድርጋታለች። ይሄን ቪዲዮ ይዩት። ጉዞ እንዴት ነበረ? ትንሽ ፈርቼ ነበር ግን ጥሩ ነው። በፕሌን ስቴጅ የመጀመሪያሽ ነው? አዎ የመጀመሪያ። እድሜ ላንቺ። ያመጣቻት የሳሚ እናት በጣም ደስ በሚል ሁኔታ አመታ ጸጉሯን አሰርታ ልብስ ገዝታ ፏ አድርጋ ሳምራት በቀጣይ መጥቼ አገኝሻለሁ በአካል ብላ ወደ ሀገሯ መልሳታለች። ደግሞ አሳምራ ስትመልሳት ይዋት ምን ላይ እንደምንተኛ ታውቂያለሽ? እሺ ሸራ አለና ሸራው ላይ እንዲህ የተቀዳደደ ፍራሽ አድርጋ ነበረ ተኝታ ማርያምን ቀኗን ሙሉ እንጀራ ስትጋግሩላ ያለ ስተኛ ምን ያህል እንደሚቆረቁራት መቤቴን እኔና ፈጣሪ ነው የሚያውቀውና በጣም ነው በቃ የምታሳዝነኝ። በጣም ዝቅ ያለ ኑሮ ደረጃ ላይ ነው የምንኖረው በጣም ማለት ነው። እና ደግሞ የሚረዳት ለሊት ስንት ሰዓት ነው እንጀራ ላይ መጋገር የምትነሱት? ለሊት 11 ሰዓት ተነስተን 7 ሰዓት 8 ሰዓት እናበቃለን። ለሰው ነው እንጀራው የምታከፋፍሉት? አረ እሱን ገበያ ወስደን ነው የምንሸጠው። ጋሪ ያለ በጋሪ እየገፋው ይዤ እንጀራውን ገበያ ላይ ሽጬ እመጣለሁ። ለእናትሽ ፍራሽ ገዝተሽላት ሰርፕራይዝ እንደምታረጋት ተስፋ አደርጋለሁ። የኔና እማያልፉ ቀኖች የሉም። አንድ ነገር ልንገርሽ፣ እማያልፉ ቀኖች የሉም። በጣም ብዙ ጨለማ ቀኖች ያልፋሉ። ሁላችንም በጣም ከትንሽ ቦታ ነው የተነሳ ነው። በጣም ትልቅ ቦታ ደርሰሽ አንቺ ሌሎች እንደምታግዢ ምናምን ለእናትሽ ትልቅ ነገር እንደምታረጊላት ተስፋ አደርጋለሁ። እናትሽ ባንቺ ትኮራለች። እንግዲህ እንዳያችሁት ነው ገንዘብ በእጇ ሰጥታ ለእናቷ ፍራሽ ገዝታ አዲስ እንድትሄድ ምናምን አድርጋለች። የሳሚ እናት የሰራችው ነገር እጅግ በጣም ትልቅ ነገር ነው። ማርያምን በጣም ሪስፔክት። ይሄ ቪዲዮ ይደርስሻል በእርግጠኝነት ሪስፔክት። በጣም ደስ ብሎኛል። እና ደግሞ ሌላው ምንድነው እቺ ልጅ ከውጭ ልክ እንጀራ እየጋገረች እዛ ኪችን ውስጥ ሆና እዚህ ጋር ይሄን ምስል እያያችሁ ከሆነ ማለት ነው እዚህ ጋር እንጀራ እየጋገረች እቺ ልጅ የሚያሳይ ምስል ተለቆ ጽድት ብለው ምናምን ሲታዩ በጣም ነበር ምቀናው። በጣም ነው ምቀናውና መች ነው እንደነሱ መሆነው ብላ ስታወራ ቪዲዮ ስትሰራ አንድ ልጅ እኔ አገባሻለሁ ብሎ ቪዲዮ ይሰራል። ከዛ እኔ አገባሻለሁ ብሎ ቪዲዮ በመስራቱ በጣም ብዙ ሰዎች ተቹት። እሱ ደግሞ ለተቺዎቹ እንደዚህ አይነት ቆንጆ መልስ ሰጥቷቸዋል። ይሄን ቪዲዮ አይተን እንጣ። ይህንን ቪዲዮ የሰራሁት እቺ ልጅ አገባታለሁ ብዬ ቪዲዮ ፖስት ካረኩበት ቀን ጀምሮ ኢንቦክስ ላይ እየመጣችሁ ወንድ ልጅ አይደለኩ እንዴት በዚህ ልክ ራስን ታዋርዳለህ አትመጥንህም ምናምን እያላችሁ ላይክ የእሷን ዝቅ እኔን ከፍ የሆነ እኔ እንትን እንዳልኩ የተሻልኩ እሷን ደግሞ ዝቅ አድርጋችሁ አትመጥንም ብያላችሁ ለጻፋችሁልኝ ብዙ ሰዎች ለእያንዳንዳችሁ ኢንቦክስ መመለስ ስላልቻልኩኝ ይህን ቪዲዮ ለእናንተ ነው። በመጀመሪያ ደረጃ ሴት ናችሁ እናንተ። ሲቀጥል ደግሞ ለሰው ልጅ ደረጃ አታውጡ። ሶስተኛ ደግሞ ሴት ልጅ ምንም ብትሆን ላይክ የተፈጥሮ ሴትነቷን የጠበቀች ከሆነች ሰብዕና ያላት ከሆነች ምንም ብትሆን ሴት ልጅ አትመረጥም ብዬ ነው የማስበው። ማለት አትመረጥም ብዬ ነው የማስበው። ላይክ
ስለዚህ አስረግጬ የምነግራችሁ ነገር አሁንም ቪዲዮዬ አልደረሳትም። ባይዞ ልጅቷ ቪዲዮዬ አልደረሳትም። እንደው በመድኃኒዓለም ይዣችኋለሁ። አሁንም ይህንን ቪዲዮ ኮፒ ሊንክ እና ሼር አድርጉና አድርሱልኝ። ልጅቷ ፈቃደኛ ከሆነች እና በህይወቷ ውስጥ ምንም አይነት ወንድ ልጅ አብሯት ከሌለ እኔ ፈቃደኛ ነኝ። እባካችሁን ይሄ ቪዲዮ የማይደርሳትም ከሆነ የእሷ ቪዲዮዎች ላይ እየሄዳችሁ ሜንሽን አድርጉኝ። እኔ ቪዲዮን እንድታየው ማለት ነውና አድርሱልኝ። እወዳችኋለሁ። እንግዲህ እንደሰማችሁት ነው። እሱ አምርሮ መጥቷል። እኔ ላገባት እፈልጋለሁ፣ እሷ ፈቃደኛ ከሆነችና በህይወቷ ውስጥ ወንድ ከሌለ እኔ ላገባት ስቲል ዝግጁ ነኝ እያለ ነው። ይሄ ልጅ ምን ያህል እውነት ነው የሚያወራው እግዚአብሔር ነው የሚያውቀው፣ እኔ አላውቅም። ግን እሷን ግን ንቃችሁ እቺ አትመጥንም ምናምን ያላችሁ ሰዎች ታከሙ፣ እውነት በጊዜ ታከሙ ሳይበስባችሁ። ለምን እቺ ልጅ ኑሮ አጎሳቅሏት እንጂ ኑሮ ቢመቻት ቢደላት እንዴት ሊያምርባት እንደሚችል እንግዲህ የሳሚ እናት አሳይታናለች በትንሹ ማለት ነው። እቺ ልጅ እንግዲህ ቆይታ ጥሩ ምግብ የበላች ጥሩ ልብስ የለበሰች አሪፍ ትምህርት ቤት እየተማረች ምናምን ብትቀጥል ሺዝ በጣም ቢዩቲፉል ባይዘ እና ኤኒዌይስ በጣም ጋይስ ይሄ ሰውን በስራው ምክንያት ዝቅ ብሎ ራሱን ህይወቱን ለመቀየር ድህነት የሚባል ውሻ ነገር እሱን ለማሸነፍ ደፋ ቀና ሲል ንቀንኛ አትመጥንም ምናምን የሚለው ደረጃ ስንደርስ ይወረድን ያለ ነው እኛንንና ይሄን ሊታሰብበት ይገባል ለማለት ነው። ሰሞኑን እጅግ በጣም መነጋገሪያ የሆነ አንድ ሙዚቃ አለ። ያን ሙዚቃ ወደ አማርኛ ቀይሮ የሰራው ልጅ በጣም መነጋገሪያ ሆኗል። በጣም እዚህ ቲክቶክ ላይ የለለ ያበደ ተብሎ ተወስዶለታል። ኤኒዌይስ ይሄን ዘፈን ስሙት፣ ለሁላችሁም ጋብዣችኋለሁ። ማርያምን ስሙት። እኔ ዘፈን ኤፋይፒያችሁ ላይ የመጣ ነው እና ለኔ በጣም ከምወዳቸው ሙዚቃዎች ውስጥ አንዱ ነውና ሁሌ ስለ እናትስ ቢሆን ብዬ አስብ ነበርና ቀየረው ማለት ነው። ጋይስ ዩት በእናታችሁ ዳኙት እስቲ ሆኜ ብላቴና ገና ሳይጠነክር እግሬ ማማሳል ግላታለው እሷ መስሏት ቀላል ወሬ ጊዜው እንደ ጅረት ሄዳል ቃሌም በውስጤ ይዣለው ውብ የሆነው ጥቁር ፀጉሯ ግራጫ ሆኗል ሳላውቀው ለካ አንዴ ማማ ትንሽ ጊዜ ማማ ሳልታመንስ ለቃሌ እንዳትሄጂ ማማ ጸሎቴ ለአምላክ ለመልኳ መልሼላት ሳቋ የማያልቅ ፍቅሯን ግሼ ይረፍ ልቧ ውዴ ማማ አደይ 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 ማማ አደይ በኢየሱስ ስም እንዴት አሳብዶ ነው የሰራው ጋይስ። ለእናት አድርጎ ሰራው። በቃ ሌላ ታሪክ ማለት ነው። ኤኒዌይስ ይሄ ቪዲዮ ኮፒራይት ሳይዘኝ ማለት ነው። እናንተ ከሰማችሁት ማርያምን እድለኛ ናችሁ። በጣም ነው የሚያምረው ማለት ነው። ብቻ ሰሞኑን ቲክቶክ ላይ ቫይራል የሆነውን ድምጽ እንግዲህ ወደ አማርኛ ቀይሮ ለእናት አድርጎታል። ሁላችሁም ተጋበዙልኝ ያልኩት ሁላችንም ለእናቶቻችን እንዲህ አይነት ዘፈን ስለሚገባ ነው። ቤተሰቦቼ በመጨረሻም እናንተ ተናዳጅ ናችሁ? ተናዳጅ ከሆናችሁ በጣም መልካም ሰዎች ናችሁ እያለ ነው። እስኪ ይህን ቪዲዮ አይተን እንምጣ። ቶሎ የምትናደዱ ሰዎች እስቲ አንድ እጃችሁን አውጡ። በጣም ጥሩ ልብ ነው ያላችሁ። እሺ አስመሳይ አይደላችሁ። ሰዎችን ከጀርባ መውጋት አትችሉበትም። ድራማ መስራት አታውቁም። ስሜቶቻችሁ ሁሉ ፊት ለፊት የሚነበቡና ሚታዩ ናቸው። መቀባባትና ዲኮራ አታውቁም። ጥሩ ልብ ነው ያላችሁ። ጠብቁት። ያበደ ሜሴጅ ነው አይደለ? ስለዚህ የምትናደዱ ሰዎች ውስጣችሁ ንጹህ ስለሆነ ነውና ደስ ይበላችሁ እያልን ነው። ለማንኛውም ሁላችሁም ደስ ይበላችሁ። በቀጣይ በሌላ ቪዲዮ እንገናኛለን። ቤተሰቦቼ በድጋሚ 70 ሺህ ስላስገባችሁኝ በጣም አመሰግናለሁ። 100 ሺህን በቅርቡ አብረን እናከብራለን። ሰላም ለእናንተ ይሁን።